ልጅቷ ከማደንዘዣ ስትነቃ ሐኪሙ ጾታዊ ጥቃት እንደፈጸመባት እርግጠኛ ነበረች። ክሷን ለማጣራት በመጀመሪያ በተወሰደው የህዋስ ናሙና ምርመራ ሂደት ላይ ጥያቄ በማንሳቷ ፖሊሶቹ ስርዓት እንደማይከተሉ ተረጋግጧል። ስለዚህ በድጋሚ ምርመራ እንዲደረግ ተወሰነ። በአሁኑ ዋናው አዛዥ ራሱ በአካል በመሄድ ዶክተሩን በድጋሚ ሌላ የህዋስ ናሙና እንዲያዘጋጅ ትዕዛዝ ሰጠው። በሚገርም ሁኔታ ዶክተሩ ያለምንም ማመንታት የጠየቀውን ለማቅረብና ህግን ለመተባበር ፈቃደኛ ነበር። ዋና አዛዡ ባለበት ነርሷ የደም ናሙናውን እንድትወስድ አደረገ። ከዚያም ኖራ ጋር በመሄድ እባክሽ ስሜን አታጥፊብኝ ሲል ተማጸናት። ጉዳዩን በፍጥነት በምትኖርበት ከተማ ተሰራጨ። ሰዎች ኖራን እንደ መጥፎ ሴት ከመቁጠራቸውን ባሻገር በየሶሻል ሚዲያው ከባድ ትችት እየደረሰባት መጣ። በኋላም ዋናው አዛዥ ውጤቱን ይፋ አደረገ። ሁለተኛው ናሙና አሁንም ከሷ ሰውነት ላይ ከተወሰደው ናሙና ጋር አይመሳሰልም። ይህ ማለት ዶክተሩ ጥፋተኛ እንዳልነበር የሚያረጋግጥ ነው። በመሆኑም ዋናው አዛዥ ከዚህ በኋላ እንደማያምናትና እንዲያውም ሌላ ድብቅ አጀንዳ ሊኖራት እንደሚችል እንደሚጠረጥር ገለጸላት። ኖራ ሌላ ነገር ከማለት ተቆጠበች። በተከራከረች ቁጥር ነገሩን ራሱ ላይ ያከበደች እንደምትመጣ ገብቷታል። ስለዚህ ነገሩን ትታው ከፖሊስ ጣቢያ ወጣች። ኖራ በምትገባበት ሱፐርማርኬትና ማህበራዊ ቦታዎች ከባድ መገለልና ትችት ይደርስባት ነበር። በዚህም የተነሳ መግዛቷን ትታ ትሄዳለች። በሯን ዘግታ ከማልቀስና ድብርት ውስጥ ከመግባት ባለፈ ሌላ ነገር ማድረግ አልቻለችም። ተስፋም ቆረጠች። ከረጅም የአእምሮ ስቃይ በኋላ አባቷ ከዚህ በኋላ ስቃዋን መታገስ አልቻለም። ቤተሰቡን ወደ ሌላ ስፍራ ይዞ ለመሄድ ወሰነ። በአዲሱ ሰፈር ኖራ የቴራፒ ሕክምና መውሰድ ጀመረች። በአእምሯ ውስጥ ያሉት ምስሎች አሁንም እያሳደዷት ነው። የዚያን ምሽት አንድ ነገር ተፈጥሮ እንደነበር እርግጠኛ ናት። ሽርፍራፊ ትውስታዎቹ ከአእምሯ ሊጠፉ አልቻሉም። ኖራ በየቀኑ ከባድ ስቃይ ታሳልፍ ነበር። በሌላ በኩል ዶክተሩ ምንም ነገር እንዳልተፈጠረ በነጻነትና በደስታ እየኖረ ይገኛል። በሚገርም ሁኔታ ከቴራፒው በኋላ የኖራ ሁኔታ መሻሻል ማሳየት ጀመረ። አባቷ የምትለውን ሊያምናት እየሞከረ ነው። ሆኖም ደግሞ የፖሊስ ምርመራ ውጤቱም እውነታ ነው። ብቻ ኖራ ካለችበት እንድታገግምና ህይወት ቀድሞ ወደነበረበት ጤናማነት እንዲመለስ የሁልጊዜ ምኞቱ ነው። አንድ ቀን ኖራ ከወንድሟ ጋር እያወሩ እያለ ወንድሟ እሷን ከማጽናናት ይልቅ የዶክተሩን ሀብት ለመውረስ ሆን ብላ የፈጠረችው ድራማ እንደሆነ እንዳለችው ከዶክተሩ ጋር ግንኙነት ተከስቶ ቢሆን እንኳን እና ምን ይጠበስ ነበር ያላት። እሷ ያጠፋችው ምንም ነገር የለም። ታዲያ ወንድሟ ብቻ ሳይሆን አብዛኛዎቹ ሰዎች እሷ ላይ መፍረድ ለምን እንዲቀላል እንደሆነባቸው አልገባትም። ምክንያቱም ታናሽ እህቷ ራሱ ከጎረቤት ልጅ ጋር እየተጫወቱ ወደዚህ በምክንያት እንደመጡ ስትጠይቃት ታላቅ እህቷ አንድ የተሳሳተ ነገር አድርጋ እንደሆነ ነበር ምላሽ የሰጠቻት። የገዛ ቤተሰቦቿን ጨምሮ ማንም የሚያምናት አለመኖሩ አስገርሟታል፣ አበሳጭቷታል። ይህንን ስታስብ ኖራ ውስጧ ይበልጥ ተጎዳ። ቢሆንም ኖራ አቅሟን ሰብስባ እንደገና ጥቃቷን ለመመከትና ራሷን ነፃ ለማውጣት ወሰነች። በመጀመሪያ ወደ ፖሊስ ጣቢያ ነበር ያቀናችው። ፖሊስ ግን ጉዳዩ ያለቀ ያከተመና የተዘጋ ጉዳይ ስለሆነ አዲስ ማስረጃ ካልተገኘ በስተቀር ከዚህ በኋላ ሊንቀሳቀስ እንደማይችል ቁርጧን ነገራት። እሷም ተስፋ ሳትቆርጥ አዲስ ማስረጃ ለማግኘት የግል ምርመራ ቀጠለች። እርሱም ቀንና ማታ ሐኪሙን መከታተል ጀመረ። በመቀጠልም የዶክተሩን ረዳት አግኝታ አዋራቻት። በመጀመሪያ ልትረዳት ፈቃደኛ አልነበረችም። ነገር ግን ከብዙ ትግል በኋላ የቀደመው የሕክምና መዝገብ አውጥታ ልትሰጣት ፈቃደኛ ሆነች። ሁሉም በዶክተሩ ስር ሲታከሙ የነበሩ ሴት ታካሚዎች ነበሩ። ማናቸውም ሕክምናቸውን ከጨረሱ በኋላ ተመልሰው ወደ ሐኪም ቤት አልመጡም። በመሆኑም ከዝርዝር ውስጥ ባገኘችው አድራሻ መሰረት ማስረጃ ለመሰብሰብ ታካሚዎቹን አንድ ባንድ ቤታቸው ድረስ በመሄድ መጠየቅ ጀመረች። ሁልጊዜም ዓላማዋን ስታስረዳቸው ፊታቸው ይቀየር ነበር። እነዚህ ሴቶች በማህበረሰቡ ትልቅ ቦታ ያላቸውና ጥሩ ቤተሰብ የመሰረቱ በመሆናቸው ከእርሷ ጋር ለመተባበር ፈቃደኛ የሆነ አንድ እንኳን አልነበረም። መርማሪውም የተሰጠው ምርመራ በሚገባ እያከናወነ ነበር። ሐኪሙ እንዲመረምረው ካደረገ በኋላ ምርመራውን በፖስታ አሽጎ ሲሰጠው ምራቁን ከፖስታው ላይ አግኝቶ ወሰደ። ሆኖም ግን ላብራቶሪ በሚያስመረምርበት ጊዜ ምራቁ ከማጣበቂያ ጋር ስለነበር ውጤቱን ለመለየት አስቸጋሪ ያደረገው። በመሆኑም የምርመራ ሂደቱን ወደ ሌላዋ የሐኪሙ ረዳት አዞረ። በእሷ በኩል ናሙናውን ለማግኘት አስቦ ነበር። ነገር
ግን ረዳቷን አሳንሶ ነበር የተመለከታት። እሷም የዶክተሩ ፍቅረኛ ነበረች። በመሆኑም ከሷ የሚፈልጉትን ማግኘት አልቻሉም። ስለዚህ ማስረጃ ፍለጋ በድብቅ የዶክተሩን መኪና ገብተው መበርበር ጀመሩ። ቻፕስቲኩንም አገኙ። ሆኖም በድንገት ሳያስቡት የመኪናውን ትላክስ አጮሁት። ዶክተሩም ከተኛበት የጮህ ትላክስ ስላነቃው በፍጥነት ከቤት ወጥቶ ውጩን መቃኘት ጀመረ። ኖራና መርማሪውን እጅ ከፍንጅ ይዛቸው ይሆን? በቀጣይስ ምን ይፈጠራል? እንደተለመደው ቀጣይ ፓርት ሲለቀቅ ቶሎ እንዲደርሳችሁ የመደመር ምልክቷን በመጫን ፔጁን ፎሎ አድርጉ። ኮሜንት ሴክሽን ላይ ደግሞ ፓርት 3 ብላችሁ ጻፉ። መልካም ቀን።